ሰላም ጤና ይስጥልኝ ውድ የውበት መልቲሚዲያ ቤተሰቦች፣ በዛሬው የውበት ዩቲዩብ ፕሮግራማችን ላይ ብታውቁት ብለን የምናካፍላችሁ ሮማን ሰርከስ ቲዮሪ ስለተባለ ዓለምን በአንድ የተወሰነ ቡድን ለመምራት ተብሎ የተቀረጸ ሲስተም ወይም ስርዓት ነው። እስከዛሬው በተለየ እስከ መጨረሻው ብታዳምጡን ትማሩበታላችሁ። ዓለማችን የሰው ልጆች የተማከለ መንግስታዊ ስርዓቶችን በየግዛቶቻቸው ተክለው ማስተዳደር ከጀመሩ ወዲህ በታሪክ ስማቸው ተጽፎ የታወቁ ከራሳቸው ግዛት አልፈው ሰፋፊ ግዛቶችን በወረራ ይዘው ልዕለ ኃያል ተብለው የተጠሩ የተለያዩ መንግስታትን አስተናግዳለች። እንደ ግብጽ፣ ባቢሎን፣ ሜዶፋርስ፣ ግሪክና ሮም የመሳሰሉ ልዕለ ኃያላን በተለያዩ ጊዜያት ከራሳቸው ህዝብ ውጭ ያሉ በርካታ ግዛቶችን ወረውና በቀኝ ግዛት አስገብረው ኖረዋል። ከነዚህ ልዕለ ኃያላን መንግስታት ረጅም ጊዜ በመምራት የሮማን ኢምፓየርን ያህል ውጤታማ ኃያል መንግስት አልነበረም። በዚህም ከ27 ከክርስቶስ ልደት በፊት ጀምሮ እስከ 1453 ዓመተ ምህረት ድረስ ለ1500 ዓመታት የዘለቀ ጠያቂም ተቀናቃኝም በሌለው ንጉሳዊ ስርዓት እየተተካኩ ዓለምን ገዝተዋል። ታዲያ በዚህኛው ዘመናዊ ዓለም ራሳቸውን አዲስ የዓለም ልዕለ ኃያል አድርገው ብቅ ያሉት እንደ አንግሎ አሜሪካ ያሉ ጥምር ኃይሎችና ሌሎች ምዕራባውያን በአንድ ወቅት በመሳሪያና በኃይል ዓለምን በተለይም የተሻለ የተፈጥሮ ሀብትና ለም መሬት ያላቸውን አፍሪካን፣ ኤሲያንና ደቡብ አሜሪካንን ለመግዛት ሞክረዋል። ሆኖም እያንዳንዱ ቀኝ ተገዢ ከቀኝ ግዛት ለመላቀቅ ባደረገው ትግል ዛሬ ላይ አብዛኞቹ ወይም ሁሉም ማለት ይቻላል በኢሲያ፣ በአፍሪካና በደቡብ አሜሪካ የሚገኙ ሀገሮች ከነዚህ ምዕራባውያን ነፃ ወጥተው የራሳቸውን ባህልና ኢኮኖሚ እንዲሁም መንግስታዊ ስርዓት መስርተዋል። ሆኖም በቀጥታ ጦር ልከው ሩቅ ያሉ ሀገራትን የተፈጥሮ ሀብትና ለም መሬት መበዝበዝ ያልቻሉት እነዚህ ፈርጣማ ኢኮኖሚ የገነቡ ኃያላን ሀገራት እንዴት ረጅም ጊዜ አንድን ህዝብ መምራት ይቻላል ብለው ማሰባቸውን አላቋረጡም። ለዚህም ለ1500 ዓመታት ጥያቄ ሳይነሳበት ዓለምን ቀጥ አድርጎ ይዘውር የነበረውን የሮማን ኢምፓየርን የአገዛዝ ሚስጥር አጠኑ። እናም የሮማውያን ይጠቀሙበት የነበረውን ምግብና መጠጥ በነፃ የመስጠትና ያልተቋረጠ ነፃ መዝናኛ የማቅረብ ሴራ ደረሱበት። ንጉሥ አውጉስጦስ በሮም ነግሶ በነበረበት ወቅት ህዝቡ እገሌ ይምራኝ ብሎም መሪውን የሚመርጥበትን ሂደት በዛው በንጉሳውያን ሸንጎ እንዲወሰን ካደረገ በኋላ ተራው ተገዢ ነገስታቱን እንዲረሳ በሌላ ነገር መጥመድ እንዲቻል ያደርጋል ያለውን ሴራ ነደፈ። ለዚህም ሲባል ቀን ቀን ህዝቡ እስከ ሞት ድረስ የሚታገሉ ግላዲያተር ተብለው የሚጠሩ ታጋዮች እርስ በርስና እንዲሁም ከተቀለበው አራዊት ጋር የሚያደርገውን ትግል ቀኑን ሙሉ ሲመለከት የሚውልበትን እንደ አሁኖቹ ስታዲየሞች ያለ ክብና አራት ማዕዘን የሰርከስ መመልከቻዎችን ገነባ። እነዚህ ሰፋፊ ስቴዲየም መሰል መመልከቻዎች በአንድ ጊዜ 250,000 ህዝብ ማስተናገድ ወይም በወንበር መያዝ እንዲችሉ ተደርገው ተገነቡ። ይህንን ስናስብ ምን ያህል ግዙፍ እንደነበሩና ምናልባትም የእነዚህን ግላዲያተር ተብለው የሚጠሩ ለገንዘብ ሲሉ እርስ በርስና አንዳንዴም ከአራዊት ጋር እስከ ሞት የሚታገሉ ፈርጣማ ድሆች ለማየት ከልጅ እስከ አዋቂ የሮም ነዋሪ በጠቅላላ ቤቱን ነቅሎ ይከታተል እንደነበር እንገምታለን።
ከሰርከስ ትርኢቶቹ አምሽቶና ደክሞት የሚመለሰው ህዝብ ወደ ቤቱ መመለስ ሳያስፈልገው በተለያዩ ኮርነሮች በነገስታቱ የገንዘብ ችሮታ በሚዘጋጁ ነፃ ምግብና መጠጥ የሚታደልባቸው ፓርቲ መሰል ዝግጅቶች ላይ ምግቡን ይበላል፣ ይጠጣል፣ ይሰክራል። እነዚህ የምሽት ነፃ ምግብና መጠጥ የሚቀርብባቸው ዝግጅቶች ልቅ የሆኑ ጾታዊ ብልግና የሚፈጸምባቸው ሁላ ነበሩ። የድርጊት በየዕለቱ ሳይቋረጥ የሚቀጥል በመንግስት የሚደገፍ ዑደት ነበር። ስለሆነም በወቅቱ በሮማን ኢምፓየር ይተዳደር የነበረው ተራ ህዝብ ነገስታቱ በከፍተኛ ሙስናና የተጨማለቁና ለልጅ ልጅ የሚበቃ ሀብት የሚያከማቹ የነበረ ቢሆን እንኳን ያንን እንዳያይ በየቀኑ እንዲስቅና እንዲዝናና የግላዲያተሮችን ፊልም እያየ ሲስቅ ሲጮህና ሲንጫጫ የሚውል ምሽቱን የሚቀርብለትን ነፃ ምግብና መጠጥ እያጣጣመ ስጋውን የሚያስደስት ባዶ ህዝብ ሆኖ ከትውልድ ትውልድ ዘለቀ። ይህን የሮማ ገዢዎች ለ1500 ዓመት የዘለቀ ሴራ ሮማን ሰርከስ ቲዮሪ በሚል ጽንሰ ሐሳብ ዓለም እንዲያውቁ ያደረገው ሮማዊው ደራሲ ጆቫንኤል ስልቱን በአጭሩ ሲገልጽ የምትገዛውን ህዝብ ጸጥ ለጥ ብሎ ጥያቄ ሳያነሳ እንዲገዛልህና በስልጣን ላይ ሳለ የምትፈጽማቸውን ሌብነቶችና ወንጀሎች ዞር ብሎ እንዳያይ ያለ ድካም የሚያገኘውን ነፃ ምግብ ስጠው፣ ያለ እረፍት የሚዝናናበት አውድ ፍጠርለት። ያኔ አንተ የሮማን ሰርከስ ቲዮሪ ጽንሰ ሐሳብ ገብቶሃል ማለት ነው ሲል ጽፏል። ውድ የውበት ቤተሰቦች፣ ዛሬም እግራቸውን በአካል ቀኝ ከገዟቸው ሀገሮች የነቀሉት ቀኝ ገዢዎች ምዕራባውያን በእጅ አዙር ይህን ቀኝ ግዛታቸውን ያለ ምንም ደም መፋሰስ አስቀጥለውታል። እንደ IMF እና ወርልድ ባንክ የመሳሰሉ ተቋማት የሚቀርቡ ብድሮችም ሆኑ ለጤና የሚውል ለትምህርት የሚውል እየተባለ እንትን የምትባል ሀገር ይህን ያህል ረዳች ሲባል የምትሰሙት እሱ ብድርም ይሁን እርዳታ ሆነ ተብሎ በረቀቀ መንገድ ዘመናዊ የተደረገ የሮማን ነገስታት ነፃ ዳቦ የሚተካ ተንኮል ነው። አንድ መንግስት ህዝቡን ለማስተዳደር የሚይዘውን በጀት ከግማሽ በላይ የሚሆን ገንዘብ በእርዳታና በብድር ካገኘ ለምን ብሎ ያለውን የተፈጥሮ ሀብት ስለመጠቀም ያስባል? የሆነ አካባቢ ድርቅ ቢከሰት፣ ህዝብ ቢራብ ቢደኸይ እንደ ሴፍትኔት ባሉ ፕሮግራሞች የሚዘረጉ የእርዳታ እጆችና ብሮች ካሉ እና ተቀቅሎ የሚላክ የእርዳታ ስንዴ የሚልኩ ሀገራት ካሉ መንግስት ለምን ሲል በዘላቂነት ስለ መሬት ለምነት፣ ስለ ምርታማነትና ድሃን ከድህነት ስለማውጣት ያስባል? በሚያሳዝን ሁኔታ አብዛኛው ከቀኝ ግዛት የተላቀቁ የአፍሪካና የደቡብ አሜሪካ ሀገራት መሪዎች የተማሩትም ይሁን ያልተማሩት ወታደሮቹም ይሁኑ ጀነራሎቹ በዘላቂነት በየዓመቱ የሚላኩትን የምዕራባውያን ብድሮችና እርዳታዎች ስለሚቀበሉ ከሱ ላይ የሚበቃቸውን ሰርቀው ጥቂቱን ለተራው ህዝብ እንዳይሞትም እንዳይደንም በትነው የስልጣን ጊዜያቸውን ያጠናቅቃሉ ወይም በተረኛ ፈንቃይ ይፈነቀላሉ እንጂ የገዛ ሀገራቸውን የተፈጥሮ ሀብት ተጠቅመው በራስ አቅም የገዛ ሀገራቸውን የተፈጥሮ ሀብት ተጠቅመው በራስ አቅም ማደግ ስለሚባል ነገር አያስቡም። ይህም በዘመናዊ ሀያላን መንግስታት ሆነ ተብሎ በተዘረጋ ሲስተም ወይም ከሮማን ሰርከስ ቲዮሪ የነፃ ምግብና መጠጥ አቅርቦት የተቀዳና የተተገበረ ገዳይ ሴራ ነው። ውድ የውበት ቤተሰብ ሰዎች ሮናልዶና መሲ ስለሚባሉ ቢሊየነር ኳስ ተጫዋቾች እገሌ ይበልጣል እያሉ በየማህበራዊ ሚዲያ ሲጨቃጨቁ አስተውለሃል? አሊያም
አርሰናል ወይም ማንቸስተር ስለሚባሉ ቢሊዮን ዶላር የሚያንቀሳቅሱ ክለቦችን በተመለከተ በየኤፍኤሙ በየግሮሰሪው የረጅም ሰዓት ዲስኩርና ክርክር ሲወራ አስተውለሃል? ምንም አይነት የጠለቀ ዕውቀት ሊያካፍሉን የማይችሉ ቲክቶከሮችን ለመሸለም መኪናው ለገሌ ይገባል የሚል ጎራ ለይተው የሚሰዳደቡ ሰዎችንስ አስተውለሃል? አንዱን ብሔር ባፍንጫው ይተከል ሌላውን ብሔር ደግሞ ይለምልም እያሉ በመሳደብ ሚሊዮን ተከታይ ያፈሩ ሰዎችንስ ታውቃለህ? እነዚህ ሁሉ በጥንቷ የሮም ኤምፓየር ውስጥ እንዳሉ ታጋይ ግላዲያተሮች በራስህ ገንዘብ ያገነንካቸውና ያነገስካቸው ዘመናዊ ግላዲያተሮች ናቸው። በሮም የነበሩት ግላዲያተሮች ከሰውም ይሁን ከአራዊት ጋር ታግለው ሲያሸንፉ ዝናም ገንዘብም ያገኙ እንደነበረው ሜሲም ሆኖ ሮናልዶ ተጫውተው ሲያሸንፉ ገንዘብም ዝናም ያገኛሉ። የሮም ግላዲያተሮች የሚሸለሙት ገንዘብም ሆነ ዝና እነሱን ከቦ ሲስቅና ሲጮህ ወደሚውለው ተራው የሮም ሕዝብ ኪስ ዱምቡሎ ቤሳቢስቲን እንደማይገባው ሁሉ ከሜሲና ከሮናልዶ ሀብትም ወደ አንተ የሚመጣ ነገር የለም። የሮም ግላዲያተሮች አብዛኞቹ ገንዘብና ዝና ለማግኘት ሲሉ ለተቀናቃኛቸው ወይም ደግሞ በአውሬ ተበልተው እንደሚሞቱት ሁሉ አሁንም ሰዎች ለዝና ለገንዘብ ሲሉ ሕዝብን ከሕዝብ የሚያጣላ አሊያም ሕሊናን ከፈጣሪ አምላክ የሚያጣላ ስድብና ተግባር ላይ ተሰማርተው በየቀኑ በቁም ሲሞቱ በየማህበራዊ ሚዲያው መታዘብ ይቻላል። ብዙ ሰዎች አንድ ታዋቂ ኳስ ተጫዋች አሊያም ዘፋኝ ወይንም ቲክቶከር አሊያም ዩቲዩበር ስለለበሰው ልብስ፣ ስለበላው ምግብ፣ ስለጠጣው መጠጥ ከራሳቸው ጉዳይ በላይ ሲያወሩ መስማት የተለመደ ነው። ይህ ሁሉ ዘመናዊው ዓለም ከሮማን ኤምፓየር የሮማን ሰርከስ ቲዮሪ ሁለተኛ ሕግ የቀዳውና የተገበረው ሁለተኛ ጽንሰ ሐሳብ ማለትም ረፍት የለሽ መዝናኛ በማቅረብ ተራው ሕዝብ በአስፈላጊ ጉዳዮች ላይ እንዳያተኩርና የማሰብ አቅሙን እንዳይጠቀም ማድረግ የሚል ጽንሰ ሐሳብ የተተገበረበት ሴራ ነው። እናም ውድ የውበት ቤተሰብ ፈረንጆቹ የዘረጉትና አሁን የተለያዩ የፖለቲካ ጸሐፊያንና ምሁራን ሶፍት ኮሎኒ ሲሉ በጠሩት ድብቅ የዓለም ስርዓት ወጥመድ መያዝ አለመያዝህን በየዕለቱ ራስህን ፈትሽ። በማህበራዊ ሚዲያ ላይ እነማንን እከተላለሁ? ለምንድን ነው የምከተላቸው? በዛሬው ቀን ለህይወት የሚጠቅመኝ አዲስ ዕውቀት አሊያም ለልጆቼ የማወርሳቸው ግብዓት የሚሆን ምን ነገር ከማህበራዊ ሚዲያ አገኘው እያልክ ራስህን ፈትሽ። በሌላ በኩል አእምሮን ለማደንዘዝ ተብሎ ግሎባላይዜሽን በሚል ቅጽል የተፈጠሩት ማህበራዊ ሚዲያዎች ላይ ለራሳችን ለህይወታችንና ለትውልድ የሚጠቅሙ በርካታ ጠቃሚ ሚዲያዎችና ግለሰቦች ይገኛሉ። መርዛማ ፍሬ እንዳለ ሁሉ ጣፋጭ ፍሬም አለ። እናም መርጦ ማላመጥ የሁላችንም ኃላፊነት ነው። እናም እንደ ቀልድ በያዝካት ስልክህ የሚመጡት ነገሮች ሁሉ ታስቦባቸው በረጅም ጊዜ ሂደትና በከፍተኛ በጀት የሚጠይቅ የሚያገናዝብና በእጆቹ የሚሰራን ትውልድ ለመግደል የተቀረጹ የሮማን ሰርከስ ቲዮሪ አንድ ገጽታ ናቸውና በሜንስትሪም ሚዲያዎችም በኤፍኤሞችም ይሁን በማህበራዊ ሚዲያ የሚተላለፉ ፕሮግራሞችን ስናዳምጥ ወይም ስንመለከት ከኔ ህይወት ጋር ምን ያገናኘዋል ብሎ መጠየቅ ይልመድብን የፕሮግራም ክፍላችን ምክር ነው። ይህንን ሐሳብ በስፋት የሚዳስሱ የጥናት ውጤቶች በመጽሐፍ መልክና በቪዲዮ ዶክመንተሪ እንደ ዩቲዩብ ባሉ የማህበራዊ ሚዲያዎች ላይ እየፈለጋችሁ እንድትመለከቱ እየጋበዝኩ አበቃው። ናትናኤል ገብረ ማርያም ነበርኩ ከውበት መልቲ ሚዲያ። ጤና ይስጥልኝ።